ወላጆቻችን ያልወደዱን ወላጆቻችን የተቀየሙን ወላጆቻችን የረገሙን ወላጆቻችን የተከፉብን እንደሆነ ወላሂ ወተላሂ ሑፋዘል ቁርአን ብንሆን ኩቱቡ ሲታን ብናሐፍዝ ቀኑን ብንጾም ሌሊቱን ብንቆም ሐያታችንን በሙሉ በዒባዳ ብናሳልፍ አደለም አገሬ ላይ አደለም መንደርህ ላይ መካና መዲና ሐያታችንን በዒባዳ ብናሳልፍ በል ሸሂድ ሆነን ብንሞት እንኳ የወላጆቻችን ፍላጎትና ያኒ ደስታና የወላጆቻችን ዱዓ የወላጆቻችን ሪዳ ካሌለ ማፊ ጀና ማደግ መመንደግ ከፍ ያለ ቦታ ላይ ደርሳችሁ ለሀገር ለወገን ጠቃሚ መሆን የተመኛችሁ እንደሆነ የወላጆቻችሁን ጉዳይ አደራ። ማንነታቸው ምንም ቢሆንም የወላጆቻችሁን ጉዳይ አደራ። ልጆች ወላጆቻችሁ እንዳይከፉባችሁ፣ በተለይ እናት እንዳታዝንባችሁ። ይሄ ፋየር ስቴጅ ላይ ያላችሁ ወጣቶች በተለይ ከኛ በላይ ማንም አያውቅም፣ ከኛ በላይ ማንም ጉልበት የለውም፣ ከኛ ምናምን ይሄ ከ10 ምናምን እስከ 20 ምናምን ያለው እድሜ አስቸጋሪ ሰዓት ነው። ያዚህ ወፈፍ የሚያደርግበት ሰዓት ነውና በዚያ እድሜ ላይ ያላችሁ ልጆች የወላጆቻችሁን ነገር ተጠንቀቁ። እልፍ ካደረጉ አንድ የቀልባችሁ ተሰብሮ ሳያስቡ ከረገሟችሁ